ሰላም ጤና ይስጥልን። እንዴት ቆያችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? እኔ ዲያቆን ዳዊት መዝለቂያ እባላለሁ። በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሐረርጌ ሀገረ ስብከት በቀርሳ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን አሁን የምንገኘው ስፍራ መድኃኔዓለም ቤተክርስቲያን ይባላል። መቃኞ ቤተክርስቲያን ነው። እንግዲህ አሁን ካጠገብ የምትመለከቱት ደግሞ መሰራት የያዘው ለዚህ መቃኞ ቤተክርስቲያን ካሁን በፊት ቤተልሔም የለውም ነበርና አሁን ደግሞ ያለንበት ወቅት የጾመ አብይ ወይንም ጾመ ኢየሱስ ላይ እንና ያለነው። ለዛ ደግሞ ቤተልሔም ወሳኝ ነው። ቅዳሴ ሲኖር ቤተልሔም ሳይኖር በጣም የሚያስቸግር ነበር። ካሁን በፊት ያው በአንድ ደብር ስለነበረ ከላይ ከጊዮርጊስ ነበረ የምንጠቀመውና አሁን ደግሞ በአንድ በጎ ፈቃደኛ በሆነ ወንድማችን የተጀመረ ስራ አለ። ኑ እስቲ አብራችሁ ቃኙ። ከኔ ጋር የምትሰራ ቤተልሔም እቺ ትመስላለች። አብረን እንቃኛት። እንግዲህ አሁን እንጨቷ ተመቶላታል። ቆርቆሮ መልበስ ነው እና ግድግዳው ደግሞ በጭቃ ይመረጋል። ምርጥ ቤት ትሆናለች። በዚህ በኩል ያው መስኮት ነው፣ ትቆረጣለች። ይሄኛው በር ነው። ግድግዳው በጭቃ ይለሰናል። ያለችዋ ነገርችን ነው እንግዲህ የምትመስለው። ሌላ ደግሞ ከዚሁ ጋር ተያይዞ ክርስቲያኖች ሲያስቀድሱ በተለይ እናቶች ሲያስቀድሱ ቦታው የፀሐይ ስፍራ ስለነበረ ስለሚሆን ክረምትም እየመጣ ስለሆነ ዝናቡ በጣም አስቸጋሪ ስለሚሆን ለዛ ደግሞ ክርስቲያኖች ቆመው ተጣሎ መጠለያ ኖሮበት የሚያስቀድሱበት ስፍራ በጣም ስለሚያስፈልግ ይሄንን የሚያህል መጠለያ እንግዲህ እየተሰራ ነው ያለው። የመጠለያው ይሄንን ይመስላል። እንጨቶች ማገሮች ተመተውበታል። ቆርቆሮ ብቻ ነው የሚቀረው። ቆርቆሮ እንግዲህ ከሰዓት ይለብሳል ብለውናል። ከሰዓት ይለብሳል አይደለ ጋሺ? አዎ ከሰዓት ነው ማለት ነው። አዎ እንግዲህ ብርቱ አባት ናቸው፣ እየሰሩ ያሉ ናቸው። ከመጀመሪያው ጀምሮ ሲሰሩ የነበሩ አባት ናቸው። ይሄንን ስራ በመስራቶት ምን ይሰማዎታል? ደስታ ይሰማኛል እንዴ? አዎ እንግዲህ በጣም ነው ደስታ የሚሰማኝ። ለምን ህብረተሰቡ እየተቸገረን ያለው በፀሐይ ላይ ነው ያለው። ማንኛውም ነገር እዚህ የተቸገረን ስለሆነ እና ይሄ መጠለያ መሰራቱ በደስታ ነው የምቀበለው። መልካም እንግዲህ ቆርቆሮ ይለብሳል፣ ከሰዓት ይለብሳል። ያለውን ገጽታ ደግሞ በኋላ ላይ እንመለከታለን። ያለው መሰራት ያዘው ይሄንን ይመስላል። እንግዲህ መቃኞ ቤተክርስቲያን ይሄ ነው። ይሄንን ይመስላል። ላውኑ ያለን ይሄንን ይመስላል። እንግዲህ ጅማሬያችንን ውጥናችንን እግዚአብሔር ለፍጻሜ ያብቃል። ከዚህ በመቀጠል ደግሞ መሰራት የያዙትን ነገር ደግሞ በቀጣይ ቪዲዮአችን እናሳያለን ማለት ነው። አብራችን እስካሁን ድረስ ስለቆያችሁ በጣም እናመሰግናለን። እግዚአብሔር አምላካችን ኢትዮጵያ ሀገራችንን ሕዝባችንን ሁሉ ሰላም ያደርግልን። መልካም ቆይታ